አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንደምን ከርማችኋል? አልሐምዱሊላህ። ዛሬ በሌላ ቪዲዮ መጥቻለሁኝ። አራት በአንድ የሆኑ የጁስ መፍጫ፣ የሽንኩርት መፍጫ፣ የቅመማ ቅመም፣ የስኳር የተለያዩ ነገሮችን የምትፈጩባቸውን ማሽኖች ነው ያመጣሁላችሁ። እዚህ ጋር እንደምታዩት ይሄ ዋናው ዲናሞ ነው ማሽኑ ማለት ነው። ዋናው መፍጫው ነው። እዚህ ጋር ስትሉ ቡና መፍጨት ስትፈልጉ እዚህ ጋር ተሰኩታላችሁ ማለት ነው። ይሄንን እንደዚህ ሰክታችሁ መፍጨት ትችላላችሁ። ጁስ መፍጨት ስትፈልጉ ደግሞ ይሄንን እንደዚህ ሰክታችሁ ይሄንን መፍጨት ትችላላችሁ። እንደዚህ አድርጋችሁ ማለት ነው። እንደገና ደግሞ ስኳር መፍጨት ስትፈልጉ ይቺን እንደዚህ አድርጋችሁ ሰክታችሁ መፍጨት ትችላላችሁ። ሽንኩርታችሁን ደግሞ ይሄንን በዚህ መልኩ እንደዚህ አድርጋችሁ አራት በአንድ መፍጨት ትችላላችሁ። አራት በአንድ ማለት ነው። በየብቻ ገዝታችሁ ቤታችሁን እንትን ቦታ ከምታጣብቡ እንደገና ደግሞ ብቻ ከብዙ ነገር ይቃለልላችኋል። አራት በአንድ ነው እና ማዘዝ ከፈለጋችሁ ስልክ ቁጥሬን አስቀምጥላችኋለሁ። የፈለጋችሁት ቦታ እናደርሳለን ማለት ነው።